ቀን 2 ቭሎግ አዲስ ተመልሻለሁ። ዛሬ ፒያሳ ነን። ወንድሜ ስለ ፒያሳ በጣም የምትወደው ነገር ምንድነው? በዚህ ሰዓት ከቴዲ አፍሮ የበለጠ ታዋቂ ነኝ። ዛሬ ቭሎግ ፒያሳ ቡና፣ ኦሪጂናል ስሜት። ይህ ቡና አይደለም፣ ይሄ በረከት ነው። ሰማይ ዛሬ ቡና የላትም ወይ? ምክንያቱም ሁሉም ፒያሳ ነው። እንደገና ተመልሰናል። ዛሬ የመንገድ ላይ ቃለ መጠይቆች ነው የምናደርገው። የአዲስ አበባ ሰዎች ምን እንደሚያስቡን ስማ። መጀመሪያ ከዛ ቡና ጣላችሁ። የአዲስ ሴቶች አይፈሩም። ይቺን ከተማ ወዳታለሁ። ቤተሰብ በየጠዋቱ 5 ደቂቃ ብቻ የምትሉ ከሆነ አንድ ቀን በ2027 ተነቃላችሁ። ክፍል 3 ተከታተሉ ወይም መተኛታችሁን ቀጥሉ። እጠብቃለሁ። ሰላም ቤተሰብ፣ የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታየው ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። ድሮ ጫካ ነበር የምኖረው፣ አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት፣ አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። ይቅርታ እጄን አልተጠቀምኩም፣ ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈቱ ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከነ። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። ዲግሪ አለኝ ማስተርስ አለኝ፣ ግን ስራ የለም። ምን እንደማደርግ አላቅም። እንደኔ ያለ ሰው አለ? በኢትዮጵያ መኖር እየከበደ ነው። እንቁላል 23 ብር እየተሸጠ ነው። ይህ እብደት ነው። አንድ ነገር ማድረግ አለብን። የቀበጡለት ግርግዳው ሰንበሌጣሉ። አቤቱ ነሰነስከው እኮ የንቀት ማያ፣ አንተ እኮ ከእውቀት ነፃ ነህ። አመሰግናለሁ። ምንም አይደል።